እናቴ በጣም ታማብኛለች። ትርስጠኝና እኔ ተመልሼ እመጣለሁ። በመቶ ሚርሱ ካለ እንዲሁም ናመድብ እፈርምልሃለሁ አልኩ አይደል እንዴ? በቃ ጭቅጭቀኝ። ሰላሜ ጊዜው በጣም እየሄደ ነው። ምን ላርግ ብለሽ ነው? ከአቅሜ በላይ ሆነብኝ እኮ። እስኪ አንቺ የምታውቂውን የሰፈር ሰው ጠያቂ፣ እኔም ልፈላልግ። እሺ በቃ ጓደኛዬ፣ ግን በጣም አመሰግናለሁ። እሺ አንቺ ባለጌ ስራትሽን ያዥ። እሺ እማማ እኮ የኔም እናት ናቸው። ቢሆንም ሁሉም በራቀኝ ሰዓት አብረሽኝ ስለሆንሽ በጣም አመሰግናለሁ። እሺ አሁን ጊዜ የለንም፣ በቃ ሂጂ። እሺ በቃ ኡፍ ፈጣሪ ይርዳሽ። ሰልዬ መጣሽ እንዴ? ምን ልስጥሽ? ሸሪፍዬ እናቴ እንደታመመችብኝ ታውቃለህ? ሰማሁ እኮ ጥሩ ሰው ድሮ ምን? አይ ምንም። ሸሪፍዬ ለእናቴ መድኃኒት መግዣ ትንሽ ጎሎኝ ነበረ እና ካለህ እንድታበድረኝ ነበር። ውይ ሰልዬ አሁን እኮ ከመርካቶ እየመጣሁ ምንም ብር የለኝም። እመልሳለሁ እኮ። ውይ ሰልዬ ቢኖረኝ እኮ ደስ ይለኝ ነበር፣ ግን አሁን ነው ከመርካቶ የመጣሁት። ያው ትራንስፈር አድርግልሃለሁ 1000 ሰሊ መተሻል እንዴ? ቴዳዬ አንድ ነገር ላስቸግር ነበር። ምን ነው ሰሊ ሰላም አይደለሽም እንዴ? ቴዲዬ እናቴን ትንሽ አሞብኝ አይደል? ለመድኃኒት መግዣ ትንሽ ብር ጎሎኝ ነበር። ታበድረኛለህ? ማዘር አልተሻላችሁም እንዴ? ትንሽ ዘገየሽ። ለሷ አበደርኩት። ትንሽም ቢሆን እኮ ለኔ ይረዳኛል ቴዲዬ። የምሬን እኮ ነው። 5 ሳንቲም ቴዲ ሽሮ ላይ ሽንኩርት ላስገባ። አረ ወደዛ እንዳታስገቢበት። ሰላሜ ወይማ ቴዳን እስኪ ጥሪው። ቆንጆ ሽሮ ያለ ሽንኩርት ሰርች። አይ እናቴ ምን አይነት ደግ ሴት ነሽ ግን። በቃ እሺ ከሌለሽማ ችግር የለም። ምን አዲስ ነገር አለ? እባክሽ ምንም አዲስ ነገር የለም። የኔ ልጅ ካላንቺ ማን አለ? በጣም ወድሻለሁ። እሺ እኔ ያሰብኩትን አይደለም ማያሰብሽ። ምንም አማራጭ የለኝም። ላታመልጭኝ አታሮጭኝ አሉ። ታዲያ ምን ትጠብቂያለሽ? ተነስ ጨፍሪያ። ጨፍሪ